رحمتان صلاة من المولى والسلام على صاحب القرآن. መጥፎ ጎኑ ግን አልহামዱሊላህ ብዙ ነገር አትርፌበታለሁ ማለት እችላለሁ ከበሽታዎች ጀምሬ ማለት ነው ከኩላሊት በሽታ እስከ ጭንቀት ድረስ አልহামዱሊላህ በስ ልክ እንደ አባቴ የምወደውን አጎቴን ስደት ላይ ነው ያጣሁት ይሄ ለኔ በጣም ከባድ ነበር አልহামዱሊላህ ብቻ ይከብድ ነበር عايزة شاوشري مثل ما لا يشري أبشر يعني ما لا አድርጋችሁ ሰብር አድርጋችሁ ያሳልፋችሁትን ነገር ነው መናገር ያለባችሁ አብሽሪ ሀያቲ ሰብር አድርገሽ አሳልፈሽ ሀቢብቲ አላህ ጀነት ፍቅር ሲወፍቃችሁ አታርቅሽ እሺ አብሽሪ ሁላችንም ሀጅ ነን ሁሉ ነፍስ ይዛለቃ ለማውት ለከነሽ አብሽሪ እና አልহামዱሊላህ ብዙ ነገሮችን ግን አትርፌበታለሁ በዛውም ልክ ግን እኔ እዚህ ስደት ላይ ብዙ ነገሮችን አጥቻለሁ ማለት እችላለሁ የመኪና አደጋም ደርሶብኝ ነበር እዚሁ ስደት ላይ ማለት ነውና በዛ በተለይ ጭንቅላቴን ራሱ እስከመታመም ደረጃ ደርሼ ነበር ግን አልহামዱሊላህ ጠንካራ ሆነሽ ብቻሽን ያኔ ማንም ሳይደግፍሽ በስደት አሳልፈሽው አይደለ አሁን ደግሞ ላንቺ ብርታት ኖርሻል ነው ነገር ይሄን ብርታትሽና ጥንካሬሽን ማለት ነው ለእህቶችሽ ነው መናገር ያለብሽ እንጂ አሁን ማልቀስ የለብሽም ምክንያቱም አዲስ እንደሰማሽ ነገሩ በሆነ ሰዓት ማለት ነው በሰዓቱ በጣም ጠንካራ ሴት ነሽ ብቻሽን ማንም በሌለበት ሀዘንሽን ብቻሽን ተወጥተሻልና አሁን ማልቀስ ሳይሆን ያለብሽ ለእህቶችሽ ከዛ ነገር ላይ አንቺ ጠንካራ እንደሆንሽና ብርታት እንዳገኘሽለት ነው መናገር ያለብሽ እንጂ አሁን ላይ እኮ ማልቀስ የለብሽም ህቢ እዚህ ስደት ላይ ያለ ሰው ሁሉም ማለት ነው ከጀርባው በጣም ቁስል አለ ለማንም ያልነገረው ለማንም ሊነግረው የማይችል ማለት ነው ስደት ላይ ያለ ሰው ሁላችንም ከጀርባችን በጣም ቁስል አለ በጣም ማለት ነው እና ስለማናወራ የማይወሩ ነገሮች በውስጣችን ብዙ የተደበቁ ነገሮች አሉ ለማንም ሰው ማውራት ማንችላቸው ማለት ነው እነዚህ ቁስሎች ሁሉ አሉ ማንንም ሰው እዚህ ስደት ላይ ሆኖ እውነት ደስተኛ ነኝ እኔ ምንም አልደረሰብኝም የሚል ሰው አለ ማንም የለም ሀቂቀታን ግን መቻል አለብን መሰበር አለብን ለራሳችን ማሰብ አለብን ይሄን ነገር እያሰላሰል ራሳችንን እንጎዳለን ማንም የለም ሀቂቀታን ማለት ነው አይታችሁ ከሆነ እኛ ታመን ማለት ነው አረቦቹ አሞናል ሲባሉ እንኳን አሞኛል ብለሻት ተኝ አትባይ ገባሽ ትንሽ ቆይት ብላ አሞኛል ብለሻት ነግረሻት ስራ ታዝሻለሽ ሀታ ተሽሎሻል እንኳን ብላ አትጠይቀንም ይሄ ነገር ሁሉ ያማል ግን ለኛ ብርታት ነው እንጂ ልናለቅስበትና ልናዝንበት አይገባም ማለት ነው ለኛ ጥንካሬ ነው ተበደላለ ሀዘን የደረሰበት ሰው አለ አልহামዱሊላህ እንደኛ ይሄ ነገር በስደት ላይ ሆነን ይሄን ነገር መቻላችን እና ይሄን ነገር ሰብር አድርገን እዚህ መድረሳችን እኛ ጠንካራዎች ያስብለን ነው እንጂ የሚችለው አሁን ላይ ማልቀስ የለብንም የሚገርማችሁ ነገር ከኋላ ላለፈ ነገር የኛን ልብ ለሰበረን ነገርና እኛን ላሳዘነን ነገር አሁን ላይ ማልቀስ ሳይሆን ያለብን ማለት ነው አሁን ካለንበት ነገር ወደፊት መሄድ ብቻ ነው ያለብንና አሁን ያለንበትን ሀዘን ትተነው ጠንካሮች ሆነን ለወደፊት ማለት ነው ጀግናና ጠንካራ ሆነን ለመታየት ነው መሞከር ያለብን ስደት ላይ ሲባል ደግሞ የሆነ ብዙ ነገር የደረሰበት ሲባል አሁን እንደምታውቁት ልጆቻችን ብዙ ነገር ደርሶባቸው በቤተሰብ የተከዱ አሁን ለምሳሌ እዚህ አንዷን እንኳን ብትጠይቂ እያለቀሰች ትነግርሻለች በምን ተወደው ሰው በባሏ ሊሆን ይችላል አብራ የኖረች ከድቷል ሊሆን ይችላል በእነዚህ ሰዎች ተከድተው ልባቸው ተሰብሮ የሰሩት ገንዘብ አልሆነባቸው የሚያለቅሱ የተከዱቶቻችን በዚህ ልባቸው የተሰበራሉ ግን ይሄ ነገር በሚሆን ሰዓት
በዛ ነገር አሁን እያስታወስነው ባለፈው ነገር ማልቀስ ወይም ማዘን ራሳችንን እያሰብን በጣም ማሰብ ስናበዛ ማለት ነው ሀሳብ ሲበዛ ጭንቅላታችን የሆነ ነገር ይሆንና ወደ ምን እንሄዳለን መሰላችሁ? የአእምሮ ዘገምተኝነት የሚባል አለ። ወደ አእምሮ ዘገምተኝነት ሊያስኬደን ስለሚችል እነዛን ያለፉብን ነገሮች ልቦቻችንን የሰበሩትን ሰዎች እያሰላሰልን ስለነሱ እያለቀስን ስለነሱ እያሰብን ጊዜያችንን ከምንጨርስ ማለት ነው እነዛ እኛን ለእኛ ውድቀት የሆኑ ሰዎችን እነሱ እኛ ቀጥ ብለና ጠንካሮች ሴት ሆነን በልጠን ለመገኘት ነው እንጂ መሞከር ያለብን ይሄው እያልን እንደዚህ አድርጎኛ ከሌ እንደዚህ ሁኚ እኔ እኮ እንደዚህ ሆኛለሁ የሆነ ነገር አለብኝ ተበድዬ እያልን ከማልቀስ በቃ ያንን ነገር ትተን ማለት ነው ወደፊት ሄደን በልጠን ለመገኘት ነው መሞከር ያለብን። በተለይ ሴት ልጅ ማለት ነው የሆነ ወንድ ወዳ አግብታ ያንን ወንድ ለመርሳት ሴት ልጅ ትቸገራለች። በነገራችን ላይ እነዚህ ሴቶች አሁን ላይ ልባቸው ተሰብሮ ገንዘባቸው፣ ጉልበታቸው፣ ውበታቸው ሁሉ ነገር ከከሰረ በኋላ ያ ወንድ ከድቷቸው በጣም ልባቸው ተሰብሮ ደግሞ ሁለተኛ ወንድ ሁሉ እንዳያምኑ ሆኖ ማለት ነው እዚህ ስደት ላይ ከሁሉ ነገር ተስፋ ቆርጠው ራሳቸውን ጥልቅ አድርገው እያለቀሱ የሚኖሩ ብዙ እህቶች አሉ። እነዚህ እህቶች እንግዲህ ምንድነው የምላቸው እንደዚህ አይነት ቦታ ላይ ሆነው ራሳቸውን መጉዳት ሳይሆን ያለባቸው ያንን ነገር ትተው ለመለወጥ ነው መሞከር ያለባቸው። ምክንያቱም ህይወት ትቀጥላለች ማለት ነው። ህይወት ስለምትቀጥል ያለፈን ነገር ማንሳት ወይም ባለፈ ነገር ማዘን አስፈላጊ ነገር አይደለም ማለት ነው። ጀዛኩም እና ምክራችሁን ፈልጌ ነው ሁላችሁንም ማለት ነው። በጣም ተጨናንቄያለሁ። በቃ ሰብር የሚባል ነገር ሁሉ ጠፍቶብኛል። ሀታ ወደ አላህ ልመለስ ብል ራሱ መመለስ አልቻልኩ ማለት ነው። የሚገፋፋኝ ነገር ብዙ ችግር ስላለብኝ ህይወቴንም ብዬም ጀምሬም ራሱ አልተሳካልኝም ማለት ነው። አሁን ከምንም በላይ ስለከፋኝ እስቲ ትንሽ ምክራችሁን ልትለግሱኝ ፈልጌ ነው። ምን ሆናችሁ ነው መጨንቀሻ ልጅ? አሁን እኔ ብዙ ሀገር ቤት ንካ ስሬ ነበረ ከዚህ 3 አመት በፊት ማለት ነው። ንካ ስሬ አሁን ከተጣላን 1 አመት ከ4 ወር ነው። ማውራት ራሱ ከለቀቀ ማለት ነው። ማውራት ከለቀቀን እንጫናት ማውራት ማፈልግ ከሆነ አብሽሩ እንጫንሽ ነው አስፈላጊ አይደለም። ያን አይሰማም ድምጽ ማውራት ካልፈለሽ ማንንም ይሰማል። ግን የምታወሪው ወሬ ማውራት ማፈልጊው ከሆነ እንጫንሽ ምንድነው ችግርሽ ብለን እንጫንሽ አንችልም። አብሽሪ አይደለም ችግር የለውም። ነይክ አመት ከ4 ወር ተዘጋግተናል በስልክ መጨረሻ ላይ ደግሞ ንካወርድልኝ ብዬ ጠይቄው ነበር ለሱ ማለት ነው። ተጠይቀው እሺ ሽማግሌ ላኪ ብሎን ስልክለት እንደገና ፈልጋታለሁ ብሎ እያንከራተተኝ ነው ያለው ማለት ነው። ነገ ደግሞ የመጨረሻ ቀጠሯችን ነው። ሽማግሌ ለአንዴ ብቻ ልቀቂ ብሎኛል። እኔ ደግሞ ለሱ ምንም ነገር ፍላጎት የለኝም ማለት ነው። እሱም ፍላጎት የለውም። ብቻ ግን ለሰው በቃ ለሽማግሌ ለሁሉ እፈልጋታለሁ ነው የሚለው። ለኔ ግን እንደማይፈልገኝ ነው የሚነግረኝ። ሀታ ከሌላ ሴት ልጅ ፎቶ ተነስቶ ሀታ እንጃ የምለው ቃላት ራሱ ጠፍቶብኛል ማለት ነው። ከሌላ ሴት ልጅ ፎቶ እያማቀጠ ሁሉም ፎቶ ይልክልኝ ነበር። እሱን ራሱ መረጃ አቅርቤ ራሱ ሽማግሌ መፍትሄ ሊሰጠኛል አልቻለም። ነገ ደግሞ የመጨረሻ ቀጠሮ ስለሆነ ስለጨነቀኝ ነው። ለዛ ነው በነገራችን ላይ አንቺ ጋር ብቻ ያለ ችግርና አንቺ ጋር ብቻ ያለ የደረሰብሽ ነገር እንዳይመስልሽ። አብዛኛው ቤት ይሄ ነገር ያንኳኳባቸውና የትዳራቸው መፍረሻ ዋና ምክንያቱ የሆነው ይሄ ነው። ስለ ትዳርሽ ይሄ ነው ማለት ባልችልም ስለ ባልሽ እንግዲህ የምታውቂው አንቺ ነሽ። ይጠቅመኛል ወይስ ይጎዳኛል የሚለውን የምታውቂው አንቺ ነሽ። ስለ ባህሩ የምታውቂው አንቺ ነሽ። ስለ በደለሽ በደልና ስላደረገልሽ መልካም ነገሮች እና ጥሩ ነገሮች የምታውቂው አንቺ ስለሆንሽ ስለ ባልሽ ያለውን ነገር ወደ ጎን ተወጥ አድርጊ። ሌላውን ትንሽ በራሴ ልበልሽ። በመጀመሪያ ትዕግስት አድርጊ፣ ሶብር አድርጊ።
የመጣሽበትን ዓላማ ለማሳካት ሞክሪ። በተለይ ብርሽ ላይ ጠበቅ በይ። በትልቁም በትንሹም ነገር አትበሳጪ። ምናልባት ባልሽን የምትወጁ በጣም ትልቅ ቦታ የምትሰጪው ባልሽ ሊሆን ይችላል። የምትወጁ ባልሽ ላይ እንደዚህ አይነት ነገር መስማትሽ ለማንኛችንም ሴቶች የሆነ የሚያስቀይምና ተስፋ የሚያስቆርጥ ነገር ሊመስል ይችላል። ነገር ግን ራስሽን ማዳከም የለብሽም። በቃ እሱ እንደዚህ ያደረገኝ ብለሽም ደግሞ ራስሽን እንዳትጎጂ። ምክንያቱም ምናልባት እህል ውሃ አብቅቶ ብትለያዩ እንኳን ከዚህ በኋላ ሌላ ሰው አላምንም ብለሽ መወሰን የለብሽም። ወይም ደግሞ ከሱ ውጭ ሌላ ባል ምን ሆነኛ ምናምን ነገር ማሰብ የለብሽም። ምክንያቱም ከሱ ጋር ብትለያዩ አላህ Subhanahu Wa Ta'ala ከሱ የበለጠ ሊሰጥሽ እንጂ ከሱ ያነሰ ሊሰጥሽ አይደለምና ማለት ነው። ስለዚህ በሚመጡብሽ ነገሮች ትዕግስት አድርጊ፣ አትቸኩሪ። ብዙውን ጊዜ ችኩልነት የሆነ የማይረቡ ውሳኔዎችን እንድንወስን ይገፋፉናል። ከወሰን በኋላ በውሳኔያችን እንድንጸጸትና እንድንቆጭ ያደርጉናል። እና አትቸኩይ። ብዙውን ጊዜ እኛ ብዙ ችግር የሚያመጣብን ስለምንቸኩል ነው። ወንዶች አይቸኩሉም፣ እኛ ደግሞ እንቸኩላለን። ይሄ ያየሽው ፎቶ የተሰጠሽ መረጃ ምናምን እርግጠኛ ነው አይደለም አላሁ አለም። ምናልባት አንቺን እና እሱን ለማጣላት ሆን ብለው ያደረጉት ነገር ሊሆን ይችላል። ወይም ደግሞ እንደማንኛውም ተሳስቶም ሊሆን ይችላል። ያንን በደንብ አድርገሽ ትዳርሽን ከማፈረስሽ በፊት ፎከስ አድርገሽ በስነ ስርዓቱ ከባልሽ ጋር ብትነጋገሪበት የተሻለ ይመስለኛል። ሰው ለማለያየት ብሎ ከዚህም በላይ ብዙ ነገር ስለሚያደርግ ፎቶ ስለላኩልሽ ብቻ ይሄንን ይዘሽ ከባልሽ ጋር ያለሽን የትዳር እንትን ማፍረስ የለብሽም። እሱ ፈልጋታለሁ ካለ ጸባዩን ካስተካከለልሽ መቼም አሁን ጊዜ ሰው ሳይወድ አያገባም። ወደሹ ይሆናል ያገባሽው፣ ፍቃደኛ ሆነሽ ነው የሚሆነው ያገባሽው። ስለዚህ ፍቃደኛ ሆነሽና ወደሽ ያገባሽውን ባል እርግጠኛ ባልሆንሽበት ነገር አፍረሰሽ በኋላ እንዳትጸጸቺ በደንብ ልብ ብለሽ ውሳኔሽን እንድትወሰኝ ማለት ነው። እና አይዞሽ፣ አብሽሪ፣ ተረጋጊ። መጀመሪያ አንቺ ደህና ስትሆኝ ነው ትዳርሽን ይዘሽ ልጅ ወልደሽ መኖር የምትችይው ማለት ነው። የሰራሽውን ብር በስነ ስርዓት የምትጠቀሚው ወይም ቤት ሰርተሽ ከሆነ ቤትሽ ልጆች ወልደሽ የምትኖሩ መጀመሪያ አንቺ ደህና ስትሆኝ ነው። አንቺ ራስሽ ደህና ሁኚ። በሰራሁበት ቤት ነው ወላሂ ልጃገረድ አምጥቶ ያሳደረ ማለት ነው። በዛ ነው ከፋኝ ነኝ። ምን አልሽውቤ? በሰራሁበት ቤት ሁሉም ነገር ጨርሼ ማብራት ምናምን አልነበረውም። አሁን ሴት ልጅ አምጥቻለሁኝ። አቅፌ ነው የምተኛው። አሁን ማብራት አስገቢ ብሎ ራሱ ሪከርድና በተኛበት ከሴት ልጅ ነው ፎቶ ተነስቶ የላከልኝ። የዛን ቀን ነው መጨረሻ በቀን ካል ይወርድልኝ ራሱ ነው አቃል ሽማግሌ አምሎ ከተማ ላይ ሆኖ የሆነ በከተማ ላይ ፎቶ ተነስቶ ልኮልኝ በቀላም አልቻልኩም። ወይ ከሌላ ሴት ልጅ ከማያውቀው ሊያናድረኝ መስሎኝ ነበር። አንድ ቀን ማታ ደግሞ በተኙበት እስቲ አናግሪያት አላት ማለት ነው። አናግሪያት ስላት እሷም ዝም አለችኝ። ፎቶ ደግሞ በቦታውም ተነስተው ላከልኝ ማለት ነው። እኔ ደግሞ ቤቴን ራሱ አውቀዋለሁ ገባ። በቃ ቤቱን ስለማውቀው ፎቶ ተነስተው ሲልኩልኝ ቤተሰብ ጋር አደረስኩት ማለት ነው። መጀመሪያ ወድጄ ስላገባሁት ቤተሰብ አይወድልኝም ነበረ። በዛ አልነግርም ነበር ማለት ነው። ወስኜ ደግሞ ኒካ አውርዱልኝ ስላቸው ፎቶን በመረጃ ቤተሰብ እሺ ቢሉ የእሱም ቤተሰብ እኔም ቤተሰብ ፈቃደኛ አልሆኑም ማለት ነው። አሁን እሱ ራሱ በቃ ይሄን ነገር አጥፍቻለሁ፣ ይቅርታ ጠይቄያለሁ፣ ይሄ ነገር ደግሞ ተሳስቼ ነው አለ። አንድ የሁለት ሶስት ነው ላከልኝ። ይሄን ደግሞ በተኙበትን ፎቶ የተነሳውን በኋላ ነው ያላከው። መጀመሪያ ባላከው ፎቶ ብዙም አልከፋኝም ነበረ። በሚዲያ እናያለን በሌላ ምንም ይሁን ምን ሐራም እንደሆነና እንዳልሆነ ያውቃል በማለት ዝም ብለው ነበረ። ግን በቤቴ ላይ በማታ ሆኖ በአልጋ ላይ ሆኖ ፎቶ ተነስቶ ሲልክልኝ ተስፋ ቆረጥኩኝ ማለት ነው። አሁን ግን ካወርድልሻለሁ ሽማግሌ ላፊ ካለኝ በኋላ አላወርድም እኔ ፈልግሻለሁ ነው የሚለው። እሺ ብርም ከፍዬ ራሱ ካወርድልኝ ነው የሚለው። ግን እምቢ አለኝ። የመጨረሻ ቀጠሮ ደግሞ በሽማግሌ ነገ ነው። በጣም ስለጨነቀኝ ቤተሰቦችም ደግሞ ፈቃደኛ አልሆኑልኝም ማለት ነው። አሁን እኔ ማለት ነው አንድ ምልሽ ነገር አለ።
የፍቹን ሸሪያ ፍርድ ቤት የተፈች ምናምን የሚባለውን እሱን ዑለሞቹ ናቸው የምትጠይቂው እንዴት እንደምትፈች። እኔ ግን ላንቺ መመክርሽ ነገር አለኝ። ስለ ማለት የስነ ልቦና ችግር የሚደርስብሽ ጊዜ ነው መስለው ሳይሽ ማለት ነው። ቅድሚያ እኔ አንድ ነገር ልንገርሻለሁ። ኢንሻአላህ ነገ ጧት ማለት ነው ጠንካራ ሴት ሆነሽ በልጠሽ እሱን ከሱ በላይ ሆነሽ ለመታየት ነው መሞከር ያለብሽ። ገብቶሻል? ምክንያቱም አሁን ሁሌ እንደዚህ ያሰብሽ ስለሱ አሁን እንደዚህ ያደረገች ነገር ከባድ ነው ሀቂቀተን እና እነዚህን ነገሮች ደግሞ ማሰላሰል የለብሽም። ገባሽ? አንቺ የአእምሮ ዘገምተኝነት ቢያጋጥምሽ የስነ ልቦና ችግር ቢያጋጥምሽ አንድ ጊዜ አእምሮ ጭንቀት የሚባል ነገር አለ። ይሄ አእምሮ ጭንቀት የሚባል ነገር ደግሞ የሚመጣው በምንድን ታውቂያለሽ? የሆነ ነገር ሀሳብ ሲበዛብሽ እና ጭንቀት ሲበዛብሽ፣ ንዴት ሲበዛብሽ እነዚህ ነገሮች በሚደራረቡ ሰዓት በጣም በጭንቀት ውጥረት ስትሆኝ ማለት ነው ስትወጠሪ ጭንቅላትሽ የመቻል አቅሙ ስለሱ ምንም ሳታስቢ ማለት ነው እርግፍ አድርገሽ መተው አለብሽ። ምክንያቱም ይሄ ሰው ለአንቺ የሚመጥንሽ አይደለም። ገብቶሻል አይደለ? እንደዚህ አይነት ሰው አንቺ ሰው ሀገር ላይ ሆነሽ እንደዚህ አይነት ፎቶ የላከልሽ ሰው ማለት ነው አንቺን በህይወት እንድትቆይ ራሱ የሚፈልግ ሰው ነው ብዬ አላስብም። አንቺ ግን ይሄን ሰው ምን ማድረግ ነው ያለብሽ መሰለሽ? በቃ ምንም እንደማታውቂውና ምንም እሱን እንደማታስቢው አይነት ሆነሽ ከውስጥሽ አውጥተሽው ከሱ በልጠሽ ጀግና ሴት ሆነሽ በራስሽ ተማምነሽ የምትኖሪ ጀግና ሴት መሆን አለብሽ ብዬ ነው የማስበው። ሲቀጥል ደግሞ ማለት ነው አትስቢ። አንድ ነገር ልንገርሽ፣ በተለይ ማታ ማታ ነው ሀሳብ የሚመጣው። ከሰዎች ጋር ስትጫወቺ ስታዋሪ ምንም ሀሳብ ላይ መጣብሽ ይችላል። ብቻሽን በምትሆኚ ሰዓት ግን እነዚህ ሀሳቦች ይመጡብሻል። ፎቶ ምናምን እያየሽ እያሰላሰልሽ እየተናደርሽ ሌላ ነገሮች ውስጥ ልትገቢ ትችላለሽ። በዚህ ሰዓት ደግሞ እመኚ በጣም ሀሳብ ካበዛሽ ጤናሽን ነው የምታጣው። ጤናሽን አጣሽ ማለት ደግሞ ማንም ሰው አይፈልግሽም ማለት ነው። አንቺ ግን ለወደፊት ኢንሻአላህ ይህን ነገር አስራፈች ተሾ ከሱ በልጠሽ ከተገኘሽ ከሱ ጥሩ ሰው ገጥሞሽ ከሱ ሌላ ኢንሻአላህ ህይወት ትቀጥላለች ማለት ነው። እንዴ አንድ ሰው ጋር ብቻ እኮ አይደለም የሚኖረው በነገራችን ላይ በቃ ላንቺ አልሆነሽም፣ አንቺን አልወደደሽም። ይወድሽ ኖሮ እንደዚህ አያደርግልሽ እና አትሰቢ ነው የምልሽ። ለጤናሽ ነው መመክርሽ። ስለ ኒካህ ስለሚባለው ነገር ደግሞ ይሄንን እሱ አልፈታም ቢልሽም ኡስታዞችን ትጠይቂያለሽ ማለት ነው። ጠይቄሽ የት እንደምትፈች እንዴት እንደምትፈች እነሱ ፈተው አይነግሩሻል። እንደዛ ታደርጊያለሽ። ስለምታስቢ ጉዳይ ደግሞ አትሰቢ። በውስጥ ነው ቶሎ ኢንሻአላህ እናወራሻለን። እሺ ውዴ رحمتاني صلاة من المولى والسلام على صاحب القرآن.